days left. 4 days left. Enough is enough. Enough is enough. Erkata ዳቦ አይገዛም. Enough is enough. 4 days left. 4 days left. 4 days left. Now. ሰላም ጤና ይስጥልን ውድ የለዛ ቲቪ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ እየተመኘን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን አሁን በቀጥታ ወደ ዕለቱ መረጃዎች አመራን። ሰናይ ጊዜ ተመኘን። አብራችሁን ቆዩ። በመጀመሪያም አርዕስቶቹን እናስቀድማለን። በቤንሻንጉል ጉሙዝ ክልል አሰቃቂ ግድያ ተፈጸመ ተባለ። በክልሉ ካማሺ ዞን ምዥጋ ወረዳ ምን ተፈጠረ? ምላሽ አለን። ኤርትራ ድንበሯን ልትከፍት ነው ተባለ። 3 ድንበርን የምትጋራው ኤርትራ ድንበሯን ልትከፍት ነው ተብሏል። የትኛው ድንበር ለሚለው በምላሻችን ተሰሙታላችሁ። የጤና ባለሙያዎች ጥያቄ ያለመመለስ የከፋ ችግር ያመጣል ሲል ኢሰመኮ አሳሰበ። ከሰሞኑ በመላ ሀገሪቱ የተቀጣጠለውን የጤና ባለሙያዎች ንቅናቄ ተከትሎ ኢሰመኮ ምን አለ? በዝርዝር ተሰሙታላችሁ። ፕሮፌሰር ብርሃኑ ነጋ በለንደን እክል ገጠማቸው፣ እንመለስበታለን። ውድብ ነጻነት ትግራይ ውናት ፓርቲ የህወሓት ፖለቲከኞች ከብልጽግናና ከሻዕቢያ መንግስት ጋር የሚያደርጉትን ንብረት አልቀበለውም አለ። በዝርዝር የምትሰሙት መረጃ ነው። ኢጋድ የሱዳን የእርስ በርስ ጦርነት እንዲቆም ጠየቀ። የመረጃችን አካል አብራችሁን ስትቆዩ እነዚህንና ሌሎች ሀገራዊ ቀጠናዊና ወቅታዊ መረጃዎችን እናደርሳችኋለን። አሁን ወደ ዝርዝር መረጃዎች አለፍን። ሰናይ ጊዜ ይሆንላችሁ። በቤንሻንጉል ጉሙዝ ክልል አሰቃቂ ግድያ ተፈጸመ። በቤንሻንጉል ጉሙዝ ክልል ካማሺ ዞን ምዥጋ ወረዳ አንገር ሚጢ ቀበሌ በርካቶች በአሰቃቂ ሁኔታ እንደተገደሉ ተገልጿል። በጥቃቱ 6 ህጻናትን ጨምሮ ቢያንስ 16 ሰዎች እንደተገደሉ ተገልጿል። ከ14 ሰዎች በላይም እንደቆሰሉ ተነግሯል። ለጥቃቱም የኦነግ ሸኔ ቡድን የክልሉ የሰላም ግንባታና ጸጥታ ቢሮ ኃላፊና የአካባቢው ነዋሪዎች ተጠያቂ አድርገዋል። ጥቃቱ የተፈጸመው ረቡዕ ዕለት ግንቦት 16 2017 ዓ.ም ከጠዋቱ 12 ሰዓት ጀምሮ እንደሆነ የአካባቢው ነዋሪዎች ገልጸዋል። ነዋሪዎቹ ጨምረውም ታጣቂዎቹ ሞተርንና ቤቶችን ማቃጠላቸውንና እንስሳትንም ዘርፈው መሄዳቸውንም ገልጸዋል። በዚህም በርካቶች በስጋት ወደ ጫካ እንደገቡ ተነግረዋል። 2 የአካባቢው ነዋሪዎችንና አንድ የምክር ቤት አባልን ጠቅሶ ቢቢሲ ይፋ እንዳደረገው ጥቃት አድራሹ የኦነግ ሸኔ ኃይል መሆኑን ዘግበዋል። የክልሉ ምክር ቤት አባል አቶ ለሜሳ የኦነግ ሸኔ ታጣቂዎች አንድ ሙሉ ቤተሰብ መግደላቸውንና ከአንድ ቤተሰብ አንድ ሰው ብቻ ሲቀር መግደላቸውን ገልጸዋል። አቶ ለሜሳ ባለፈው ሚያዝያ ወር 2 ጥቃቶች ተሰንዝረው 2 ሰዎች መገደላቸውንም ተናግረዋል። የቤንሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢንያም መንገሻ ጥቃቱ ከተለመደው የሸኔ ትንኮሳ የቀጠለ እንደሆነ ገልጸው ጉዳቱን እያጣሩ እንደሆነ ተናግረዋል። በቀጣይ መረጃ ኤርትራ ድንበሯን ልትከፍት ነው ተባለ። 3 ድንበርን የምትጋራው ኤርትራ ድንበሯን ልትከፍት ነው ተብሏል። ቀይ ባህርን ኢትዮጵያንና ሱዳንን የምትጋራው ኤርትራ በሱዳን ያለውን ድንበሯን ለመክፈት በሌተናል ጀነራል ያሲር መሐመድ የተመራ ልዑክ ወደ ድንበር አምርቶ መምከሩ ተሰምቷል። ከኢትዮጵያ ጋር በምድርም በሰማይም በሯ የተዘጋባት ኤርትራ የሱዳን በር ለመክፈት ተገዳለች ተብሏል። የሱዳን የእርስ በርስ ጦርነት ማየሉን ተከትሎ የከሰላ ድንበሯን ለመዝም ወታደሯን ማስፍራ በሯን ለመጠበቅ ተገዳ ነበር ተብሏል። የሱዳን የዜና ወኪል ሱና እንደዘገበው የኤርትራ ጀነራል ሌተናል ጀነራል ያሲር መሐመድና የከሰላው ድንበር ተጠባባቂ አስተዳደር ሜጀር ጀነራል አልሳዲቅ መሐመድ አልዛራቅን ድንበር ላይ ተገናኝተው የተዘጋውን ድንበር ለመክፈት መምከራቸውን ዘግበዋል። ባለፉት የቅርብ ሳምንታት ድንበሩ ላይ የድሮን ጥቃት መሰንዘሩ አይዘነጋም።
የጤና ባለሙያዎች ንቅናቄ ያለመመለስ የከፋ ችግር ያመጣል ሲል ኢሰመኮ አሳሰበ። ከሰሞኑ በመላ ሀገሪቱ ያሉ የሕክምና የጤና ባለሙያዎች ያደረጉት ያለውን ንቅናቄ ተከትሎ ኢሰመኮ ጉዳዩን በትኩረት የተከታተለው እንደሆነ ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የጤና ባለሙያዎች የጠየቁት ጥያቄ አፋጣኝ ምላሽ እንደሚያስፈልገውም ገልጿል። ኢሰመኮ በበርካታ አካባቢዎች ባሉ የጤና ተቋማት ሰበሰብኩት ባለው መረጃው በርካታ ታካሚዎች በሕክምና እጦት መቸገራቸውን እና አንዳንድ ሐኪሞችም ላይ ከፍተኛ የሥራ ጫና መድረሱን ታዝቤያለሁ ብሏል። በሌላ በኩል ፖሊስ በርካታ ሐኪሞችን ማሰሩና ማዋከቡንም ቀጥሏል ብሏል። ኢሰመኮ የጤና ባለሙያ ኃላፊዎችንና ከሚመለከታቸው የመንግስት ኃላፊዎች ጋር ውይይት ማድረጉን የገለጸ ሲሆን በዚህም ግንቦት 5 2017 ዓ.ም ጀምሮ በመላ ሀገሪቱ ያሉ በርካታ የጤና ባለሙያዎች የጠየቁት ጥያቄ ምላሽ ማጣቱን ተከትሎ የሥራ ማቆም አድማ መቀጠሉንና የመንግስት ዳተኝነትና ቸልተኝነት በጤናው ዘርፍ የከፋ ችግር እንዳያመጣ ስጋቱን ገልጿል። የጤና ባለሙያዎች መደብደቡ፣ መታሰሩ፣ የሙያ ፍቃድ መሰረዙና መባረሩ ቢበዛም አድማውን ምንም እንደማይበግራቸው እየገለጹ ይገኛሉ። ጥያቄያችን የደሞዝ ብቻ አይደለም፣ መብታችን ይከበር። የመቀሌ ከተማ ፍርድ ቤቶች ወደ መደበኛ ስራቸው ሊመለሱ መሆኑ ተሰማ። የመቀሌ ከተማ ፍርድ ቤት ዳኞች በደህንነት ስጋት ምክንያት ስራ ማቆማቸውን ተከትሎ የህወሓት ምክትል ሊቀመንበር ምክክር ማድረጉ ተሰምቷል። የመቀሌ ከተማ ዳኞችና አቃቢያን ህጎች በደረሰባቸው ማስፈራሪያና ዛቻ ግንቦት 8 2017 ዓ.ም ስራ ማቆማቸው ይታወሳል። ይህን ተከትሎም በመቀሌ ከተማ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋና የጠቅላይ ፍርድ ቤት አስተዳደር ከዳኞችና ከአቃቢያን ህጎች ጋር ምክክር ማድረጉ ተገልጿል። የጠቅላይ ፍርድ ቤቱ ኮሚኒኬሽን ዳይሬክተር አቶ አለማየሁ እሸቱ በምክክር ሂደቱ የፍትህ አካላቱ አለኝ ያሉትን ጥያቄና ስጋት እንዲገልጹ መደረጉን ተናግረዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው የፍትህ አካላቱ የደህንነት ስጋት በዘላቂነት እንደሚፈታ ቃል ገብተዋል። ፕሮፌሰር ብርሃኑ ነጋ ተቃውሞ ገጠማቸው። በትምህርት ሚኒስትሩ ፕሮፌሰር ነጋ የተመራው ልኡካን ቡድን በለንደን ተቃውሞ ገጥሞታል። የትምህርት ሚኒስትሩና ልኡካን ቡድናቸው በለንደን እየተካሄደ ያለውን ዓለም አቀፍ የትምህርት ፎረም ለመሳተፍ ወደ ለንደን ባመሩበት ወቅት ከፍተኛ ተቃውሞ ከለንደን ፋኖች ገጥሟቸዋል። በልኡካቸው ላይ ከፍተኛ ተቃውሞን ቀድሞ የሰሙት ፕሮፌሰሩ በሻይ ሰዓት ከአዳራሽ ለመውጣት መቸገራቸውን ተሰምቷል። የለንደን ፋኖች በለንደን ሰማይ ለሚመጣ የመንግስት አካል ሁሉ ተቃውሞ ማሰማታቸውን ቀጥለዋል። በዋጋ ብሔራዊ ቃልሲ ናጽነት ስልጣኖም ከውሕሱን ብዲጂታል ሰራዊቶም ኣቢሎም ውጥም ክልክል ክብሉ ንዕዘብ ኣለና። ጉጅለ ህወሓት ንዕላማ ናጽነትን ንሰማዕታት ናጽነትን ሓደ ግዜ ወይ ድማ ክልተ ግዜ ጥራሕ ኣይኮነን ጠሊምዎ የግዳስ ሸውዓተ ጊዜ ሰብዓ ዝጠለመ ኃይል መሆኑ ንምርዳእ ውናት ፓርቲ የህወሓት ፖለቲከኞች ከብልጽግናና ከሻቢያ መንግስት ጋር የሚያደርጉትን ህብረት ወይም ጋብቻ አልቀበለውም አለ። የውናት ፓርቲ ማክሰኞ ዕለት ግንቦት 9 2017 ዓ.ም በመቀሌ ከተማ ባደረገው መደበኛ የፓርቲ ጉባኤ የህወሓት ፖለቲከኞች ከብልጽግናና ከሻቢያ መንግስት ጋር የሚያደርጉት ያልተቀደሰ ጋብቻ እቃወማለሁ ሲል ገልጸዋል። ፓርቲው አሁን ትግራይ ላለችበት ሁኔታ የህወሓትን ፖለቲከኞች የወቀሰ ሲሆን ከዚህም አልፎ ህዝባዊ ቢተኝነትና ፖለቲካዊ ትግልን ለማድረግ ቆርጦ የተነሳ መሆኑንም አስታውቋል። ውናት ህወሓት በብቸኝነት የትግራይን እጣ ፈንታ መቆጣጠሩን እንደማይቀበል በይፋ ገልጸዋል። ፓርቲው የህወሓትን በጎራ መከፈልና አሁን ያለው ወቅታዊ ፖለቲካዊ እንቅስቃሴዎች ዳግም ጦርነት እንዳይፈነዳም ስጋቱን ገልጸዋል። ምስትን ጣጣው ብዘይ መባል ብዘይ በቀጣይ መረጃ ኢጋድ የሱዳን የእርስ በርስ ጦርነት በአስቸኳይ እንዲቆም ጠየቀ።
የምስራቅ አፍሪካ በይነ መንግስታት ኢጋድ በሱዳን ያለው የእርስ በርስ ጦርነት ያለምንም ቅድመ ሁኔታ በአስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርበዋል። ዶክተር አሊ ዮሴፍ ካሜል አልታይብ ኢንድሪስ በሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን የሀገሪቱ ጠቅላይ ሚኒስትር ሆነው መሾማቸው ይታወሳል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የጠቅላይ ሚኒስትሩን መሾም አስመልክተው ባስተላለፉት መልእክት ሂደቱ ሁሉን አቀፍ የፖለቲካ ሽግግር መደረጉ ትርጉም ያለው እርምጃ መሆኑንም ገልጸዋል። ባለስልጣኑ ጨምረውም ሱዳን ዲሞክራሲያዊና ሰላማዊ የተረጋጋች እንድትሆን ሁሉን አቀፍ ፖለቲካዊ ድርድር በማድረግና አስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርበዋል።